አንተ ከማን ጋር ነው በብር የምታስተካክለው? ከማን ጋር ነው? ከማን ጋር ነው? ይሄን ያክል ትርፍ ስራ ለማግኘት ብለህ ነው ከነሱ ጋር ዲል ያደረግው ነው ወይ? እንደዛም በቃ እውነቱን አውቀዋል። መቼስ ምን ከዚህ በኋላ መደብቅ ነገር አለ? አዎ እኔ በእናትህ አርፈህ ቁጭ በል። ስለዚህ አንተ ነበርክ ማለት ነው ሁሉንም ነገር የምትጠነስሰው። ቆይ ማለት አሁን እኔንም እንደዛ ለማድረግ ነበር ያሰብኩት። በእናትሽ እኔ ካንቺ ጋር ያለው ነገር ጨርሳለሁ። አሁን ስላለው ነገር ላስረዳው በእናትሽ አንዴ። ምን ማለት ነው ስላለው? ከሱ ጋር ጨርስናል እናወራለን። በቃ ምንድነው ማስረዳሽ? እኔንም እንደዛ ለማድረግ ነበር ያሰብኩት። እንደዛ ላደርግሽ ምን ልታመጪ ነው? ሂጂ ህግ አምጪ። ሂጂ ህግ አምጪ። ስለምታወራው ነገር እኮ አላውቅም አለ። ይኸውልህ ዳግም ቆይ ምንድነው? ምን እየተፈጠረ ነው? እኔ ለምን አታስረዱኝም? በቃ ዳግም ያለውን ነገር ነግሬዋለሁ። ምን ማለት ነው? ቀለል አድርጌ ነግሬዋለሁ ማለት በቃ እስካሁን ሲፈጠር የነበረው ነገር ምን ተፈጥሯል? ምን ናችሁ? ምን ያወራነው ነገር አለ? ንገሪኝ። እኔ አይደለሁም እራስህ ነው መጀመሪያ ያቀድከው። እኔን ለማስተዛዘን መስለህ እኔን ቀርበህ አይደል እንዴ ስላቤሊ ሁሉን ነገር የነገርከኝ? ለምን ደብና አይልም? ጉዳይ አይደለም። በኋላ ማውራት እንችላለን። እኔና እሱ ያዘው ነገር እንጨርስ። ወይኔ ገደል መግባት ትችላለሽ። ከሱ ጋር ነገር እንጨርስ። አያገባኝም ስላንቺ ጉዳይ። ለምን ዝም አትይም? እስቲ እናውራበት። ምንድነው የምትቀደደው? በተለያዩ ሰዎች ተገድቻለሁ። በጣም ብዙ ነገሮችን አውቃለሁ። ታዲያ ከኔ ወንድም ጋር ምን አገናኘው? ዝም በል። ነገር ለማድረግ በትዕግስት እኮ አይደለም። አንተም እኮ ነኝ ተረዳኝ። ምን ነገር ፋይል ላንተም መጥፎ ነው። አድምጠኝ። ለራስህ መጥፎ ነው። እኔ በሞት ችግር የለውም፣ ግን ብዙ ኃላፊነት ያለው ይኸውልህ፣ አድምጠኝ። ነፍሰ ገዳይ ያለ እንዴ እዚህ ማን ነው የሚገል? አይደለም፣ እንደዛ አይደለም። አሁን የምነግርህ ነገር መቀዳት ሪክ መደረግ የለበትም። በቃ አለ አንድ ነገር እንድታውቁ ልንገር። አትጩይብኝ ትላለች እንዴ ክፍታፍ። ህሊና የለሽም እንዴ አንቺ? ሴት አይደለሽ? ምን አይነት ቆሻሻ ነሽ? አንተስ ብትሆን ጭራሽ ደግሞ እንደመጸጸልሽ እዚህ ጋር መጮሽ ምንም የሚያመጣው ነገር የለም። መጀመሪያ ነበር ማጣራት የነበረብሽ። ምንም ሳታቂ መጀመሪያ ተስማምኝ ነበር። ሁሉ ነገር ተቆራሽ ነበር የነበረብሽ። አንቺ ነሽ ተስማምተሽ ከመጣሽ በኋላ ምን አድርጎ ነው? አሁን ማፍሽ ትከፍቻለሽ እንዴ? ታማም እንዴ ሰውየው? በምን አይነት ስራ ነው የተገናኛችሁት? በስራ በኖርማል በእንትን ነው። ያው ሲኛ ስራ ታውቀው የለ ወደኛ ስራ እንትን ልትልኩ ነው ያላችሁ። ሰምታው ነገር ማቆ ነገር የለም። አቤላ ምንድነው የነገርኩሽ? ነው ነገር ያይሽ ነገር አይደለሽ ነገር ስለ ሁሉም ነገር አላውቅም። ስለ ምንም አላወራንም። ከሷ አላውቃትም። አላወራንም። የመኮንን ገዳይ ነኝ እኔ መለስልሻል። ካንቺ ጋር ፊና ስራውስ ምንድነው? ቃለቀ በቃ ምንም ላይ መፍጀት ነው። ገደል ይግባ። አንቺ ጊዜ ክሰሽን ከፈለግሽ ሂጂ እና ታዲያ እከስካለሁ። ድብና አድርገሽ ክሰሽን ሂጂ። ፖሊሱን ይዘሽ ነይ። ቁጠለ ምን ነው እየተፈጠረ ነው? ወንድሜ ምን ሆነ ነው? እኔ እኮ ሂድ። ማን አባ ነው? ምን እየተፈጠረ ነው? ከፈተከኝ እኮ ቁጭ በል አርፈህ። አይመለከትሽም። በማይመለከትሽ ጉዳይ ይኸውልህ፣ ለኔ ውሸቷን ነው። ስለማይመለከተኝ አይደል? አያገባሽም። ስትዩ አፍሽን ዘግተሽ ተቀመጪ። አሁን በቃ ሁሉንም ነገር ነግሬዋለሁ እያልኩ ነው። እኔ ምን በአንተ በኩል ያገኘኋቸውን ኢንፎርሜሽኖች በሙሉ ነግሬዋለሁ ላቤል። ምን ነው የሚያንጠባርር? ክትትል ተደርጎብኝ ምናምን ማለት ተባረርኩ አይደል? ማለቀ እኔ አንተ ላይ ተባረረ ማለት አለ። ረጅም ፊትሽን ወደ እዛ ታዙሪ። አሁን ላንቺ ምንም ማስረዳሽ ነገር የለም። ዞር በይ ላውራበት። ማለት ምንም ማስረዳሽ ነገር የለም ማለት ዳግም፣ እስኪ ዞር በይ አንዴ ዳግም ላውራበት። አትነዳሹ አትኪኝ እንዳትነኪኝ አንቺ እንዳትነኪኝ። አሁን ታስረዳኝ ትችላለህ? ምንድን ነው ማስረዳሽ? ዳግም ካሁን በኋላ አንዲት ነገር ከተናገር አይደለም እዚች ጋር እኮ አለማውራት እኮ ይችላል። ግን የማይሆን ነገር እዚህ ጋር የመጣ ነው በስራ ጉዳይ ነው አይደል? ለምን ፍቅረኛ ይናታል? ስራ ገበታ ላይ እንኳን በስነ ስርዓት የማትገኝ ሰው የክሩ አባል ከነበርክ ልጅ ወስጄ ቤተሰቦቼ ጋር እንድትሆን በየጊዜያቱ ወደ ቤተሰቦች እንድትሄድ ያደረኩበት እናት ታማሚ ስለሆነች ነው አይደለ? እንዴ እኔ ያልገባኝ ነገር ምን? አንቺ ለምን ዝም አትይም? አንዴ ከሱ ጋር ላውራ። ቆይ ማነች እሷ? ስለምን ፍቅረኛ ነው የምታወራው? በምን ይጥለፉኝ በምን ማንነት የኔው ቃላቀም ብቻ ካንተ ስራ ስወጣ በሆነ መኪና ጠበቁ አስገቡኝ። ፊታቸው ማንነታቸውን አላየሁም። ስለ ስራው ነገሩኝ። በሐሳባችን ከተስማማ ብሎ ወረቀት ሰጡኝ። በቃ ያን ችግሩ ባሰብኛ ያለው ነገር ታቆይ እንዴ? የሷ ህመም ሲበረታ ደሞዙ ወር ነው መጠበቂያ አይደለም። ዛሬ 10 ምናምን ሰው ከጀርባ አስቀምጬ እንደ ባዳ አርገኸኝ የሁሉ ሰው ተቀምጦ ለምን እንደምናወራ ከኔ ልቅ እኮ ከነሱ ጋር የተሻለ ቀረቤታ ስታይኝ ህግን እንደማከብር ለህግም ዝቅ ብዬ እንደምኖር ነው የምታውቀው። አንተ ህግ ሰው ነህ አውቃለሁ። ታዲያ ማን ስለሆንክ ነው አንተ አስፈላጊ ከሆነ ሄደሽ ፖሊስን ጥሪ የምትይው? ማን ስለሆንክ ነው አንተ? እኔ ተፈጠርከኝ እኮ ዳግም አልፈህ ቁጭ ብያለሁ። ቁጭ ይሄ እዛ ጋር ቁጭ ነው። እኔ እቀመጣለሁ። ግን ለምን ተፈጠርከኝ? እኔ እንዴ ምን ሆነ ነው? ምን የተፈጠረ ነገር አለ? ምን አይነት እቃዎችን ነው የምታስገቢ? እቃ ለማስገባትስ ዱባይ ከዱባይ የምትነግጂም ከሆነ ምን ልታረጊ ነው? እሷ ማስገባት ለምን አስፈለገ?
እኔ የተለያየ አንተ የማን ቤተሰብ ነህና ነው? ስለምን ቤተሰብ እኛ ቤተሰቦች ነን። ቤተሰብ አንተ ስራትን ያዝ። እኔ ምንም ያሳሳትኩ ነገር የለም። አፍሽ ዝጊ። ባንቺ ምትወስ ነው ወንድሜ ነው ጉዳዩ። ባንቺ ምክንያት ነው ነው ጉዳዩ። ምን የምናገረው ነው የለም። በአባቴ ሞት ከአጎኒ እንደሆንክ ያስተዛዘንከ መስለህ አይደል እንዴ? ስላቤል ብዙ ነገሮችን የነገርከኝ። እሱማ እኮ ልክ ነህ እኮ። እኔ እኮ አስተሳሰብህን እኮ ብቻ አይደለም ሙሉ ክሩ ነው የሚያደንቀው እኮ። በአንተ አስተሳሰብ እኮ ምንም ጊዜ ድረስ ነው። ግን እኔ ተጠርጥረኛለህ። ያው ምንም ማድረግ አይቻልም። በተደጋጋሚ ሰው ማመን ግዴታ ነው። ሰላም ለዚህ ቤት ምን ነው እየተፈጠረ ነው? ወንድሜ ምን ሆነ ነው? እኔ እኮ ሂድ። ማን አባ ነው? ምን እየተፈጠረ እኔ ከፈተርከኝ እኮ ቁጭ በል አርፈህ። እኔ ከፈተርከኝ እኮ ዳግም አርፈህ ቁጭ በል ብያለሁ። ቁጭ በል ሂድ። እዛ ጋር ቁጭ በል። እኔ እቀመጣለሁ። ግን ለምን ከፈተርከኝ? እኔ እንዴ ምን ሆነ ነው? ምን የተፈጠረ ነገር አለ? አስመሳይ አንተ እኔን ዝም በል። እጅኔ ያነሳ ከፈተርከኝ ባነሳስ እኮ ባነሳስ አስረዳኝ። ባነሳስ እሺ ተቀምጣ አስረዳኝ። ምንድነው የሁሉ ሰው አልገባኝም። ይሄ ሁሉ ሰው የክሩ አባልንም ረሳ ማለት ነው? አይ መርሳት ሳይሆን ሰላም ቢሻሻሉ ግን ሰው በዛ ዛሬ ብዬ ነው። ምን እየተፈጠረ ነው? አንተ እኔን አልገባኝም። የተፈጠረው ነገር አስረዳኝ። ሰው ካሜ ምንድነው? ለምን ዝም አትይም? እስቲ እናውራበት። ምንድነው የምትቀደደው? በተለያዩ ሰዎች ተገድቻለሁ። በጣም ብዙ ነገሮችን አውቃለሁ። ታዲያ ከኔ ወንድም ጋር ምን አገናኘ? ዝም በል ወንድሜ አትበለኝ። ወንድሜ እኛ ስንት ነገር አሳልፈን ምን እንደተፈጠረ አላውቅም። ሁሉ ሰው ሰብስበህ እሷን አስቀምጠ ካሜራ። እናንተም ደግሞ እንግዲህ እንድትማሩበት ፈልጋለሁ። በተለያዩ ምክንያቶች እኔ መካድም ሆነ ከኔ ጀርባ ብዙ አይነት ሴራዎችን ማሴር ትችሉ ይሆናል። ያ ነገር ሊያዘልቃችሁ እንደማይችልና እንዲህ የክሩ አባል መሀል ትላንትና አብራችሁ ከበላችሁ ከጠጣችሁ ሰዎች ጋር ውርደት ውስጥ ልትገቡ እንደምትችሉና መግቢያ እንዲጠፋችሁ እንደምትሆኑ እንድታውቁት ፈልጋለሁ። ደግሞ ታውቁኛላችሁ ምን አይነት ነገር ሊፈጠር እንደሚችል፣ የዳግም ዕጣ ፈንታም ወደ ምን አይነት ነገር ሊቀየር እንደሚችል። አልገባኝም። ማን ነው ከሃዲው? ከሃዲው እኔ ነኝ። መቼስ ከዚህ ሁላ ሰው ውስጥ ነው እንጂ ይሄን ለዚህ ነማትለኝ እዚህ ምን ትሰራለህ? የአጋጣሚ ነገር ተገጣጥመን ነው። ምን አይነት አጋጣሚ? አጋጣሚ አንተም ኖርክ፣ እኔም እሷን ፈልጌ እህት አለምን ፈልጌ መጣሁ። ተገጣጥመን ምን ልትሰራ ነው እዚህ? በምን አይነት ምክንያት ልትፈልጋት ትችላለህ? ይሄ መኖሪያ ቤታቸው አይደለም። ሰማኝ፣ መኖሪያ ቤታቸው አይደለም። እኔም በስንት ልፋትና ጥረት ነው ተከታትዬ የደረስኩበት ይሄን ቤት፣ እሷንም ያገኘኋት። አንተ እንዴት በቀላሉ ልታገኘው ቻልክ? ያው ምን መሰለህ ሰዎች አይደለም እንጠያየቃለን። እዚህ ቤት የመጣችሁ ተያየቁ ነበር ማለት ነው። በቃ እንዴት ነሽ ደህና ነሽ የሚለው ነገር እንጂ ከዚህ ነገር የለም። እንዴ እኔ ያልገባኝ ነገር ምን? አንቺ ለምን ዝም አትይም? አንዴ ከሱ ጋር ላውራ። ቆይ ማነች እሷ? ፍቅረኛ። ስለምን ፍቅረኛ ነው የምታወራው? በስራ ጉዳይ ዝም በይ እስቲ። ፍቅረኛ ናት አልነገርኩም እንጂ ትንሽ። ስለምን ፍቅረኛ ነው የምታወራው? ወይ ዝም በይ። አሁን ላስረዳው ለሱ። አትጮህ። በስራ ጉዳይ ነው ተገናኘነው እኮ በቃ በስራ ላይ ፍቅር 10 ነበር። ፍቅር 10 ነበር። በቃ አለቀ። ፍቅረኛ ናት። ታውታው እሷ ሌላ ነገር ዳግም ፍቅረኛን እኮ በደንብ ነው የማውቃት። ይኸውልህ ያልገባህ ነገር አለ። ተቀያየምን ከሷ ጋር በመሀላችን። ለምን ዝም አትይም? ላስረዳው ለሱ። ከሷ እንዴ ማለት ምን ማለት ነው? በስራ ጉዳይ ነው እናንተ ተገናኘነው። በቃ እሺ፣ በዛ በቃ እኔ እንደ ፍቅረኛ ማለት ነው። እዚህ ጋር እኔ እንደ ፍቅረኛ ነበር ማስብሽ። በቃ እንደ ፍቅረኛ ነው ማስብሽ። ለምን ዝም አትይም? እንዴ ያማን እንዴ ሰውየው በምን አይነት ስራ ነው የተገናኛችሁት? በስራ በኖርማል በእንትን ነው። ያው እኛ ስራ ታውቀው የለ ወደኛ ስራ እንትን ልትልኩ ነው። እኔ የራሴ ስራ ወደና ማን ስራ እስቲ አይደለማ እንትን ነው ንግድ ምናምን ነገር አስቤያለሁና ወደሱ ምናምን ነገር ታውቃለህ ወይ? የኛ ስራ ስትል እኔ የምን ስራ ነው የማውቅል? እኔ ጋር ተቀጣሪና ከኔ ጋር ተቀጥረህ ትሰራለህ አለ እኮ። እኛ ጋር እናንተ ጋር ላገናኛት ካንተ ጋር ምን ነው የምታገናኛት? ከኔ ስራ ካለ ፕሮዳክሽን አብረን እንድንሰራ ምናምን እኮ። ምን አልክ? አብረን ከክሩ ጋር እንድትሰራ ምናምን ነገር የተነጋገርነው እኮ። ግን እንደዛ አይደለም። ወይኔ ለምን ዝም አትይም? ከሱ ጋር ላውራበት እንዴ። አንተ ላይ አስከው እንዴ። አሁን እሱን ተውና በቃ ጥሩ ነገር እንትን አሁን እሷን ተው። በቃ ዝም ብላ እንደ መንገደኛ አድርጋ አስባ። ሰው አምናለሁ እንጂ እኮ እኔ ላይክ ቂል አይደለሁም።
እሱማ እኮ ልክ ነህ እኮ እኔ እኮ አስተሳሰብህን እኮ ብቻ አይደለም ሙሉ ክሩ ነው የሚያደንቀው እኮ በአንተ አስተሳሰብ እኮ እኛም እዚህ ድረስ ነው። ግን እኔ ተጠርጥረኛለህ። ያው ምንም ማድረግ አይቻልም። በተደጋጋሚ ሰው ማመን ግዴታ ነው። በሰው መገዳትም ደግሞ ላይክ ግን አልጠበቅኩም። ዳግም ስለምታወራው ነገር ግን ምንም ነገር ላቃችሁ ይሄ ሁሉ ሰው ተደርድሮ ከዚህ ሁላ ሰው ማለት ተጠርጥሬ ምንም ያንጠባረረ ክትትል ተደርጎብኝ ምናምን ማለት ተጠባረርኩ አይደል ማለት እኔ አንተ ላይ ተጠባረረ ማለት አልችልም። ግን እኔ ላይ በግል ክትትል ተደርጎብኝ ምናምን ነገር እሺ አሁን ታስረዳኝ ትችላለህ? ምንድን ነው ማስረዳኝ? ዳግም ካሁን በኋላ አንዲት ነገር ከተናገር አይደለም እዚህ ጋር እኮ አለማውራት እኮ ይችላል። ግን ነገር እዚህ ጋር የመጣ ነው በስራ ጉዳይ ነው አይደል? ለምን ፍቅረኛ ናት አልክ? ሶኔ እንደ ፍቅረኛ እናንተ እንተዋወቃለን ከስራ ውጪ አልሰማኸኝም ነው? ካሁን በኋላ ተሳስተ እኔና እሷ እያወራ መሀላችን ከገባ ምን አይነት ነገር ሊፈጠርብን እንደሚችል ታውቀዋለህ። እኔ አልገባም። ግን የሚሆን ነገር በቃ ስርዓትን ይዘህ ዝም ብለህ ቁጭ በቃ ዝም ብያለሁ። በቃ መጨረሻም እንደሆነ ስለማውቀው ዝም ብለህ በቃ ማነሽ አንቺ ናት። እኔ ሄለን እባላለሁ። ምን ነው መሰለኝ ቆይ አንተ ማን ነው መጀመሪያ? ምንድነው ማለት እዚህ አሁን ለስራ ነው የመጣሁት አይደል? ጭራሽ ካሜራ ደቅነህ ምን አይነት ስራ ልትሰሪ ነው እዚህ የመጣሽው? ላቪላኒ ዝም በል አልኳት። እኔ የምሰራው ንግድ ላይ ነው። እሺ የራሴ ሱቅ አለኝ። እሺ ከዛ ጋር የተያያዘ እቃ ማስመጣት ምናምን ላይ አሁን የውጭ ፕሮሰስ ምናምን ነገር ተጀምሮ ከነሱ ጋር ለመስራት ነው ከውጭ እቃ ማምጣት ምናምን ነገር ማለት ነው። ከዛ በፊት ግን ሄደን መፈራረም እንዳለብን ሌላ ሀገር ላይ ምናምን ነው ያወራ ነው ኬንያ ላይ። እኔ ነገሩን አጠር አድርጌ ላስረዳ። ኬንያ ላይ ሄዳችሁ አንተን ከኛንተ ምን መሰለህ እኔ ላስረዳ እንዴ ይኸውልህ ኬንያ ምን መሰለህ ወደ ንግድ ዓለም እንድትገባ ምናምን ነገር ያለው ነገር ላመቻችላት እንጂ ስለምታወራው ነገር እኔ የማውቀው ነገር የለም። ወደ ቢዝነስ ነው ግን እኮ የተስማማ ነው። ከዛ ጋር እኔ እኔ ይኸውልሽ ተቀጣሪ ሰራተኛ ነኝ እሱ ጋር። ከዛ ውጪ እኔ ምንም የማውቀው ነገር የለም ስለምታወሪው። ለዛ ነው እዚህ ዘኝ የመጣው። በቃ እኔ ካንተ አንደበት መስማት የምፈልገው ነገር ስላለ እኔ ፈለኩት ነገር ጠይቀኝ መልስልሃለሁ። እሺ ወንድሜ ልክ እዚህ ቤት እንደመጣው ነው አጋጣሚ አንተም የመጣሁና ምንም የሰማሁት ያለ ነገር የለም። እህቴንም ሊያግቷት ይሁን ሊያደርሱባት እንደሆነ ባላቅም ማን ነው እኔ ያለው አንተ ነህ ያገተው ወንድምህ እኮ ነኝ። ንገረኝ እንጂ የተፈጠረው ነገር አስረዳኝ። ምን ሆነሽ ነው እህታለም? ከቻለሽ ዝም በይ በእናትሽ። እና አንተ እንዴት እዚህ ልትገኝ ቻልክ የሚል ነገር እህቴ ናት አይደለም እንዴ? እኔ እህትህ መጥቼ እንዴት ነሽ ማለት አዲስ ነገር አለ? ምን ክፋት አለው? ዳግም አላስተዋልኩም ከሆነ እንድታስተውሉ ነገር እዚህ ቤት መተን አላቀውም። ከክሩ አባል ውጪ ልትንቀሳቀስበት የምትችልበት ስፔሻሊ ደግሞ እኔ በሚይዘው ፋይል አካባቢ ላይ ልትኖርበት የምትችልበት ምክንያት ግልጽ አልሆነም። እንድጠረጠረኝ ያደረገው አጋጣሚዎች ነው እንጂ ስለምትወራው ነገር አንድም ነገር አላውቅም። እስቲ ምን አይነት አጋጣሚ ነው እንደዚህ እንድጠረጠር ያደረገኝ? ዛሬ ለጠይቃት መጣው ድንገት አላውቅም መታኝ ተቀመጥኩ። ሌላ ምንም አውቀው ነገር የለም እንጂ አንተ ምንም የምታውቀው ነገር የለም። ታውቀኛለህ እኮ ስንት ዓመት እኮ ነው። ለምን አላውቅም። ዛሬ ትናንትና እንደተገናኘ ሰው እንደ ባዳ አስቀምጠኸኝ ካሜራ ደቀነ 10 ምናምን ሰው ከጀርባ አስቀምጠን እንደምትወራኝ አላውቅም። 10 ምናምን ዓመት አብረን የሰራ ሰዎች ዛሬ 10 ምናምን ሰው ከጀርባ አስቀምጬ ሰው እንደ ባዳ አድርገኸኝ የሁሉ ሰው ተቀምጦ ለምን እንደምናወራ ከኔ ልቅ እኮ ከነሱ ጋር የተሻለ ቀረቤታ አለ። ያቁኛል እኮ እንግዲህ ከቻልሽ ዝም በይ። የግል ጉዳይ ነው እያወራን ያለው። እኔና አንቺ ነገር ለምን ደብና አይልም ጉዳይ አይደለም። በኋላ ማውራት እንችላለን። እኔና እሱ ያዘው ነገር እንጨርስ። ወይኔ ገደል መግባት ትችላለሽ። ከሱ ጋር ነገር እንጨርስ። አያገባኝም ስለ አንቺ ጉዳይ። ከሱ ጋር ያለኝ ነገር እንጨርስ። ስላላገባህ ነው እዚህ ድረስ ዘኝ የመጣው። የኔና አንቺ ነገር እየወጣን እያወራን እንጨርሳለን። ከወንድሜ ጋር ያለኝ ነገር እንጨርስ። ይኸውልህ በቃ ስለምታወራው ነገር ምንም የማውቀው ነገር የለም። በቃ የሆነ ስራ ፈልጋ ነበር፣ ሰው ላገናኛት ነበር ወደ ውጪ ምናምን ነገር አላውቅም። በቃ እዚህ ቤት ደግሞ የመጣሁት በአጋጣሚ እሷ አልጠይቃት ነው እንጂ ስለዚህ ሁላ ኮተት እዚህ ቤት ስንመጣ እኮ ከሷ ጋር የምንፈራረመው ወረቀት እንዳለ አድርገህ ነው። አላውቅም ስለሱ አላውቅም። በቃ ስለታው ነገር ነው ነገር የለም። ምን ማለት ነው? አላውቅም ስለምታወሪው ነገር በቃ አላውቅም። በቃ አጋጣሚ ነው የመጣው ነገር እስቲ ስላሉት ነገሮች እስካሁን ሲፈጠሩ ስለነበሩ ነገሮች ዳግም በቃ ያለውን ነገር ምንድነው? ቀና ብለሽ ሆነ እንጂ ድምፅሽ እኮ አይሰማም። በቃ ዳግም ያለውን ነገር ነግሬዋለሁ። ምን ማለት ነው? ቀለል አድርጌ ነግሬዋለሁ ማለት በቃ እስካሁን ሲፈጠሩ የነበሩት ነገር ምን ተፈጥሯል? ምን እናንቺ ምን ያወራነው ነገር አለ? ንገረኝ እንጂ ከኔ ጋር ምን አውርተሻል?
ምን ያወራነው ነገር አለ? እኔ መናገርሻለሁ። አርፈህ ቁጭ ያወራችሁ ያለችው ሰምተሃል? እያንዳንዱን ነገር ምንድን ነው የነገርኩሽ? ነው ስለሱ ወንድሜ እኮ ነው። ስለሱ ምን ክፋት ነግርሻለሁ? እንዳንቺ በጣም ብዙ ነገሮች ነግረኛል አይደል እንዴ? እኔ ስለምታወራው ነገር የማውቀው ነገር የለም አቤላ። ምንድን ነው የነገርኩሽ? ነው ነገር እያየሽ ነገር አይደለሽ ነገር ስለ ሁሉም ነገር አላውቅም። ምንም አላወራንም ከሷ አላውቃትም። አላወራንም። የመኮንን ገዳይ እኔ ነኝ። እኔ ይኸውልህ ምንም ውሸቷን ፈጥራ ነው። የመኮንን ገዳይ እኔ ነኝ ወይ? ብዙ ነገሮችን ነግረኛል አቤል። ስለ አቤል ብዙ ነገሮችን ነግረኛል። ዳግም አንዳችም ነገር ስለምታወራ ነው። እቺ ውሸቷን ነው የምታወራው ነገር። እህቴን እናንተ ለማጣላት የፈጠረችው ሴራ ነው። እኔ ምንም የፈጠርኩት ሴራ አይደለም። አንተ አልነበርክ እንዴ አጠገቤ አብረን አይደል? አንተ ነው በጀም ስለምታወራው ነገር እኮ አላውቅም አለ። ይኸውልህ ዳግም ቆይ ምንድነው? ምን እየተፈጠረ ነው? እኔ ለምን አታስረዱኝም? አይመለከትሽም። በማይመለከትሽ እንዳትገቢ። ይኸውልህ ለኔ ውሸቷን ነው። ስለማይመለከተኝ አይደል? አያገባሽም ስትዩ አፍሽ ዘግተሽ ተቀመጪ። አሁን በቃ ሁሉንም ነገር ነግሬዋለሁ እያልኩ ነው። በአንተ በኩል ያገኘኋቸውን ኢንፎርሜሽኖች በሙሉ ነግሬዋለሁ ለአቤል። እኔ ምንም ነገር የነገርኩሽ ነገር የለም አቤል። ለእኔ የነገርከኝን ነገር በሙሉ ትናገራለህ። አላወራሁም ከአንቺ ጋር ምንም ነገር አላወራሁም አቤል። ውሸቷን ነው። ምንም አውቀው ነገር የለም። ስለሱ የነገርከኝን ነገር አንድ ባንድ ትናገራለህ እዚሁ። ከዚህ የበለጠ ራስን አታወርድ። እዚህ ቤት በአጋጣሚም አይደለም የመጣሁት። አንተንም ደግሞ እኔ ነኝ እንድትጠራ ያደረኩት። ስትደውልልህ ስታወሩ የነበሩትን ነገር በሙሉ ሰምቻለሁ። እየሰማኝ ነው ወይ? ይውላ ቤላ በቃ ግልጽ ነው አይደለ? በቃ እናስረዳህ በቃ ያለው ነገር እሺ ንገረኝ። ከእናቴ ጀርባ ሲያሴሩ ከነበሩ ሰዎች ማለት አንዱ አንተን አይደል? ቤላ እኔ የኑሮ ጉዳይ አስገድዱኝ እንጂ አንተ ላይ መጨከን ፈልጌ አይደለም። ይሄ ነገር አስጨንቆኝ ታውቃለህ። ደሞዙም በቂ አይደለም። በጣም ነገር ያስፈልጋል። አረ ስለ ጉልበት ሻምላካ አሁን ዝግና ወራ ክፍያ ነው በቂ ያለው ነው። እንደዛ ነው። የምከፍልህ ክፍያ በቂ አይደለም ነው። ስንት ነገር አለ። በጣም ማዝ ነው። ትርፍ ስራ ለማግኘት ብለህ ነው ከነሱ ጋር ዲል ያደረኩት ነው ወይ? እንደዛ ነው። በቃ እውነቱን አውቀዋል። መቼስ ምን ከዚህ በኋላ መደብቅ ነገር አለ? አዎ ተጨማሪ ስራ እንደሆነ ብዬ ነበር ከነሱ ጋር ዲል ያደረኩት። ምን ለማግኘት? በቃ ተጨማሪ ኢንካም ለማግኘት። እኔማ ያስተዛዘንኩ አፈሽ ዝጊ ላይ እኔን አስጠላሽ። ሰው ነሽ ምን ነበር ካንቺ ጋር ስንት ነገር ጀመርኩ እኮ እኔን የጠቀምኩ አብረን ነበር ስንት ነገር ያቀር ነው። ዛሬ ላይ እኮ እኔን በማስተዛዘን ነው አይን ነገር ያሳመንከኝ። አንተ ነህ እኮ ያሳመንከኝ ካጠገብህ ሆነህ በአባቴ ሙት ያስተዛዘንክ መስለህ የቀረብከኝ እኮ አንተ ነህ። እኔ ከኋላው ነው ልንጥል ያስብ ነው። ዛሬ ላይ ግን አንተ ነህ ሁሉንም ሴራ ነግራ እኔን ተወቀሻለህ። አንተ ነህ ቀድመኝ ነገር ያቀድከው። ባንቺ ምክንያት ነው እዚህ ጣጣ ውስጥ የገባሁት። አስመሳይ አሁን እዚህ ሁሉ ነገር ውስጥ ለመግባቴ ምክንያት አንቺ ነሽ። እኔ አይደለሁም። እራስህ ነህ መጀመሪያ ያቀድከው። እኔን ለማስተዛዘን መስለህ እኔን ቀርበህ አይደል እንዴ ስለ አቤል ሁሉን ነገር የነገርከኝ? አታልቅሽ። ስለምታወሪው ነገር ምንም አላውቅም። አብረን ነበር ያቀርነው። እዚህ ቤት ተቀምጠን አብረን ነበር ፕላን ያወጣነው አይደል እንዴ? መጀመሪያ ቀድከው አንተ ነህ። ወደዚህ ነገር ውስጥ እንድገባ የገፋፋኝ አንተ ነህ። መሰሪ ናት። መጀመሪያ አብረን ይኸውልህ አቤል ምን አለ መሰለህ ተረጋግተሽ አውሪ። ባለቀሰ እኮ እኔም እያለቀስኩ አስረዳለሁ። ስላለሽ ነው የምታምናት። ዝም በልና ማውራት ባለብን መንገድ እኮ እና እያወራሁ እኮ ነው። እኔ ዝም ብላለሁ ግን በቃ ዝም በል። ምንም ውሸት አይደለም እያወራ ያለሁት። ይኸውልሽ በቃ ያለው ነገር ነገረች። አብረን ነበር ያቀርነው ከሷ ጋር። ለዚህ ሁሉ ነገር ሐሳብ ስተኛለች። ብዙ ነገር ታረግ አብረን ነበር ያሰብነው። እኔ ምንም ሐሳብ የሰጠሁት ነገር የለም ዳግም። እሷ እህት ስለሆነች እኔ ባዳ ስለሆንኩ እያሸሸኝ ነው። ትሰማኛለህ? ለእሷ ከዋልኩላት ውለታ ይልቅ ለአንተ የዋልኩልህ ነገር እኮ እና ታዲያ ለምን እኔን አታምነኝም? አንድ ነገር ትሰማኛለህ? ስራ ገበታ ላይ እንኳን በስነ ስርዓት የማትገኝ ሰው የክሩ አባል ከነበርክ ልጅ ወስጄ ቤተሰቦቼ ጋር እንድትሆን በየጊዜያቱ ወደ ቤተሰቦች እንድትሄድ ያደረኩበት እናትህ ታማሚ ስለሆነች ነው አይደለ? ታማሚ ለእሷንም ነገር ታውቂ አይደለ ወይ? ይሄን ያደረኩትም ደግሞ በተቻለኝ አቅም ከትላልቅ ድርጅቶች ጋር አውርቼ በቀደም እየካድከኝ ሊሆን እንደሚችል ሳቅ ሜቢ ከርተኸኝም ከሆነ ብዬ ብዙ ያሳወቅኩ ነገር ነበር አይደለም?
ለኔ ይሄ ይገባኛል። ይገባኛል አቤላ በቃ አሁን ያለፈው ነገር አለ። አንተ አልፎ ቁጭ እንዳትጠገኝ አልፎ ቁጭ ብያለሁ። ስርዓትን ይዞ ማይሆን ነገር ውስጥ እንገባታለን። አልፎ ቁጭ እንደማረሉ እንደኔ እንኳን አልጨክንብኝ። ጭካኔ ምን ማለት እንደሆነ አሳያለሁ። አሁን እኮ ላይክ እምነግርህ አይምሮ ምን ያህል ማሰብ እንደማይችል እንድታውቁ ምንም አይነት ነገር ካርሎ ይኸውልህ ለዙላ ጥፋት መነሻው እሷ ናት። እሷ አሳስታኝ ነው አንተን ከጀርባው ይወጋው። እኔ ምንም ያሳሳትኩ ነገር የለም። አብረን እዚህ ግቢ አንቺ ምትወስ ነው ወንድሜ ነው ጉዳዩ። ባንቺ ምክንያት ነው ጉዳዩ። ምንም እናገር ነው ተይለ በአባቴ ሙት ካጎኒ እንደውንክ ያስተዛዘንከ መስለህ አይደል እንዴ? ስላቤል ብዙ ነገሮችን የነገርከኝ አቤልን ለማጥፋት ያለቀሰች ያስመሰለች አባቴን እሱ እንደገደለው ንብረታችንን አቤል መውሰድ እንደሚፈልግና ብዙ ንብረቶችን ለመውረስ ሂደት ላይ እንደሆነ የነገርከኝ አንተ አይደል? አብሽን ዝጊ አንቺ ውሻ ምን ማለት ነው? ያደረከኝ እኮ አንተ ነህ። ውሸቷን አቤል የምታወራው ነገር አንድ ማለት ምንም እየዋሸሁ አይደለም። ውሸቷን ነው የነገርከኝ ነገር ነው። አንተ ባንድ እየተናገርኩ ያለሁት አስረዳለሁ። እያለቀስኩ አስረዳለሁ። አስለቅሶ ባስረዳ እኮ ነው። እኔ በመሀል ቤት እኔ በጣም እየተጨነቅኩ ነው። ለምን ምን እየተፈጠረ ወይ ለምን ምን የሚፈጠር ነው ያገባሽም? እኔ ራሴ ጉዳይ አጋጥሞኛል። በቃ ለምን ስማት ስለራስ ጉዳይ እኮ ጉዳይ አይደለሽም። በቃ ዝም በል ዳግም። ሄለን ያልሽኝ ስምሽ ነው? አዎ አቤላ ለሷ መንገር አስፈላጊ አይደለም። ለሷ ያለው ነገር ማስረዳት አስፈላጊ አይደለም። በቃ እሷ ለምን አትሄድም? በቃ ማስረዳት ካልቻልክ እኮ ለሷ ለምን አትሄድም? በቃ ትሄድ አቤላ። ለሷ ምን ማለት ነው? ለሷ ማስረዳት የመጣው እኮ ስለሰራ ጨርሼፍ ወይ ይሄ ቤተሰብ ጉዳይ ነው። በቃ አለቀ ቀረ። በቃ አንቺ ስራ አቤላ። እሷ ትጣይ ዳግም ገንዘቤስ ቀልድ ነው እንዴ? ያስካንተ ሄለን የምን ስራ ነው አብራችሁ ልትሰሩ? በቃ ንግድ ነው እንትን ነው። እኔ ንግድ ላይ ነው የምሰራው። የራሴ ሱቅ አለኝ እና ከነሱ ጋር ተነጋግረን እቃዎችን ከውጭ እያስመጣን እዚህ እንትን ለማለት ነው የተነጋገርነው። እሺ። እና ግን ያው ግዴታ ከዚህ አገር ሄጄ ሌላ አገር ኬንያ እዛ ተፈራርሜ ጨርሼ ከዛ ወደ ዱባይ እንደምንሄድ ነው የተነጋገርነው። ምን አይነት ፕሮሰስ ነው የምትጨርሱት? ምን አይነት ንግድስ ነው የምትነግዱት? ያለኝ በቃ ማለት ስለ እቃዎቹ ምናምን ግዴታ እዛ ሄደን ማጣራትና አንድ ባንድ ያሉትን ነገሮች አሳውቂ እኮ። የምትሄዱበት ኬንያ የምትሄዱበት ምክንያት ምንድነው? አንቺ ነጋዴ ከሆንሽ የንግድን ህግ ታውቂዋለሽ። ምን አይነት እቃዎችን ነው የምታስገቢ? እቃ ለማስገባትስ ዱባይ ከዱባይ የምትነግጂም ከሆነ ምን ልታረጊ ነው? ኬንያ ማስገባት ለምን አስፈለገ? እኔ የተለያዩ አንተ የማን ቤተሰብ ነህና ነው? ስለምን ቤተሰብ እኛ ቤተሰቦች ነን። ቤተሰብ አንተ ስራትን ያዝ። የተለያዩ እቃዎችን እንድናስመጣና አሁን ከኔ ስራ ጋር ሳይሆን ለተለያዩ ሱቆችን ማስረከብ ምናምን እንደምንችል ነበር ያወራነው ማለት ነው። እና ከዚህ በፊት ከሱ ጋር አልነበረም የተነጋገርነው፣ ሌላ ሰው ነበር። ወደዚህ ሲመጣ ነው እሱን ከሱ ጋር አብሮ የመጣሁት ማለት ነው። እሺ። ግን ቦታው ላይ ነበር እና ይሄን ስራ መተው ያስረዳኝ እንዴት እንደሆነ ታውቃለህ? እኔ ሱቅ ነው አጋጣሚ መተው የነበረው ነው። እንደዚህ የመስራት እቅድ ያው የትኛውም ሰው መለወጥ ይፈልጋል። ስለዚህ ያንን ስራ ለመስራት ተስማምቼ ነው የመጣሁት እዚህ። ግን አሁን ላይ ምን እየተፈጠረ እንዳለ ምንም ሊገባኝ አልቻለም። በቃ ባይገባሽ ነው የሚሻለው አቤላ። ምን ያህል ገንዘብ ተቀብለውሻል? በጣም ብዙ ማለት እኔ እዚህ ሀገር አይደለም የምኖረው፣ ክፍለ ሀገር ነበር። ከዛ ለስራ ነው የመጣሁት እና አሁን ላይ እኔ አስመጣበታለሁ ወይ ደግሞ ሌላ ስራም ሱቅ ለመክፈት ያሰብኩትን ብር እንዳለ ነው እሱ እንትን አልኩት። ያው የማዘር ነገር ታውቂልኝ ትረዳኛለህ። እንዱ ተጠፋሁት ለሷ ስል ነው። የምን ጥፋት ነው? ምንድነው እየተፈጠረ ነው? ለምን አትነግሪኝ? አይጠቅምሽም። በቃ ብርሽ ይመለስልሻል። በቃ ካንቺ ጋር ፊናል። እንደዛ ከሆነ አሁን ብር በቃ ይመለስልሻል ካንቺ ጋር ፊናል። ስራውስ ምንድነው? አለቀ በቃ ምንም ላይ መፍጀት ነው። ገደድ ይግባ። አንቺ ጊዜ ክሰሽን ከፈለግሽ ሂጂ ነጣ እከስካለሁ። ድብና አድርገሽ ክሰሽን ሂጂ። ፖሊሱን ይዘሽ ነው። ቀልድ ነው እንዳያስካው። በእናትሽ አጨይጭኝ ቢላ ማዘር ነገር ታቆልኝ እሷ ነገር ነው። ከኛ ጋር ስትል ይሄን ያክል ህግን እንድትዳፈርና ከህግ ውጪ የሆነ ነገር መስራት እንድታስብ አድርጌ ይሁን እንዴ? ስታይኝ ህግን እንደማከብር ለህግም ዝቅ ብዬ እንደምኖር ነው የምታውቀው። አንተ የህግ ሰው ነህ አውቃለሁ። ታዲያ ማን ስለሆንክ ነው አንተ አስፈላጊ ከሆነ ሄደሽ ፖሊስን ጥሪ የምትይው? ማን ስለሆንክ ነው አንተ? ታዲያ የምትወሩን እየሰማህ አይደል? ብርሽ ይመለስልሻል አይደል? ይመለስላታል። ምን ነበር ልታሰራት የነበረው? ምን ነበር ልታሰራት የነበረው? አሁን እሷ ትውጣና እኔ እናንተ እናውራ። ነገሬ ምን ነበር ልታሰራት አሁን ማለት ነው? እኔ ልወጣ አልችልም ከዚህ፣ ምክንያቱም ብር እንፈልጋለሁ። በቃ ብርሽ ይሰጥሻል። እኔ አትወይብኝ። አሁን ነው አንተ ልጅ መልስልኝ። ዳግም ምን ነበር ልታሰራት የነበረው? ከኔ ጀርባ ስላሉት ሰዎች
ወደ ውጪ ሰዎች ምናምን ልካለኝ። አቤላ ግን ይሄ ነገር ስነግርህ ያው ካሜራው ቢጠፋና ሰው ቢወጣ ደስ ይለኛል። እኔ እናንተ ብቻ ብንኖረው ካሜራው ቢጠፋ አቤላ ሚስጥር ነው። ምን መሰለህ አቤላ ላስረዳ። ይኸውልህ እስካሁን ድረስ ምንም ነገር ላለማድረግ በትዕግስት እኮ አይደለም። አንተም እኮ ነው ተረዳኝ። የምነግርህ ፋይል ለአንተም መጥፎ ነው። አድምጠኝ። ለራስህም መጥፎ ነው። እኔ በሞት ችግር የለውም ግን ብዙ ኃላፊነት ያለው ይኸውልህ አድምጠኝ። ነፍሰ ገዳይ ያለ እንደዚህ ውስጥ ማን ነው የሚገል? አይደለም እንደዛ አይደለም ብላ አሁን የምነግርህ ነገር መቀዳት ታሪክ መደረግ የለበትም። በቃ አንድ ነገር እንድታውቁ ልንገርህ። በጣም ተረጋግቼ እያወራሁ ነው። ምክንያቱም ስለአንተ ካየው ጋር ብዙ ነገሮችን አንደርከቨር የጀመርናቸው ብዙ ያወራናቸው ነገሮችም አሉ። አሁንም ቢሆን እድሜ ልክህን ከኔ ጋር ብታሳልፍ እንኳን የማታውቀው ማንነቴ እንድታውቅ አደርጋለሁ። እኔ እኮ ተረድቻለሁ። ለምን እኔ እያልኩ ነው ያለው? ለምን አትሰማኝም? እኔ እኮ አሁን ካንተ ጋር ማስተባበያም እንደዚህ የምትሸፋፍናቸው ነገሮችንም መስማት አልፈልግም። እኔ መስማት የምፈልገው አንድና አንድ ነገር ቢኖር ጉዳዩ ምን እንደሆነ የመኮንን ልጅ ጋርም ሄደህ ይህንን ጉዳይ ያስጀመርክበት ምክንያት ወደዚህ ፕሮሰስስ በምን አይነት መንገድ ልትገባ እንደቻልክ መጀመሪያ ጀምሮ የነበሩትን ነገሮች አስረዳኝ። ግልጽ ነው? ይውላቢላ ሲቀጥል እቺ ልጅ ምን ልታሰራት እንደፈለግ አንድ ባንድ እንድታስረዳኝ ነው ፈልገው። አይ ካልክ ካሜራው ሲጠፋ ምን ሊከተል እንደሚችል ታውቀዋለህ። ባይጠፋም ደግሞ ምን አይነት ነገሮች ውስጥ እንድንገባ ልታስገድደኝ እንደምችል ታውቀዋለህ። ቢጠፋና በነገር ራስህን ደህንነት ነው። ምንም ቢያደርጉኝ ከኔ ጀርባ ያሉት ሰዎች ግድ አይስተኝም። አሁን ዳይ ለአንተ ደህንነት ብዬ ነው። እየሰማኝ አይደለም? ነገር ነግራለሁ። እየሰማኝ አይደለም ወይ? እየሰማሁ እኮ በቃ ቀጥል። ያሉትን የጠየኳቸው ነገሮች መልስ ያው የዛኔ ማዘር የነበረችበትን ነገር ታውቃለህ መቼስ ምን ያህል ታማ እንደነበር። እዚህ ምድር ላይ ደግሞ ያለችኝ እሷ ብቻ ናት። እሷ ስል ምንም አይነት መስዋዕትነት መክፈል አለብኝ። በዛ ሰዓት እነዚህ ሰዎች አገኙኝ። ከነዚህ ሰዎች ጋር ዲል አደረገ። እኔ ከነሱ የምፈልገው ነገር አለ፣ እነሱ ከኔ የሚፈልጉት ነገር አለ። ድምፅን ከፍ አድርገው። እነሱ ከኔ የሚፈልጉት ነገር አለ፣ እኔም ከነሱ የምፈልገው ነገር አለ። ያው የዚህ ሀገር ብር ደግሞ በቂ አይደለም። ያው እነሱ ውጪ ምናምን እንትን ላይ ነው የሚሰሩት፣ ባዕድ አምልኮ ምናምን ነገር ላይ ያው ስሙ ትንሽ ይከብዳል። ኢሉሚናቲ ምናምን ነገር ታውቀዋለህ መቼስ፣ እዛ ነገር ላይ ነው የሚሰሩት። እና ከዚህ ሰዎች ምናምን ነገር እንልክላቸዋለን። በቃ ያ ነገር ከቀን ወደ ቀን ወደዛ ነገር እየተገፋው ስመጣ ብሩም እየጣፈጠኝ ስመጣ ያው ከዚህ ሰዎችን ለትምህርት ለሆነ ነገር ምናምን ነገር እያል ሰዎችም መላክ ጀመርኩ። ካንተም ጀርባ እንድሰራ ስላንተም እንዳጠና እነሱ ገፋፍቶኝ በዙሪያ ያሉትንም ሰዎች ወደዛ መላክ ጀመርኩኝ። ያው እነሱም ደግሞ ከነሱ መሸሽ አልችልም። ከነሱ ከሸሸው ሞዳል እናቴ አንድ ነገር ትሆናለች፣ እኔም መኖር አልችልም። ነፍሴም ሁሉ ነገሬም በእነሱ ቁጥጥር ስር ነው። ወደ ኬንያ ያመልካችሁ ሰዎች በስራ በቢዝነስም ለዚህ ነገር ግብአት የሚሆኑ ናቸው ብለ ስለዚህ አንተ ነበርክ ማለት ነው ሁሉንም ነገር የምትጠነስሰው። ቆይ ማለት አሁን እኔንም እንደዛ ለማድረግ ነበር ያሰብኩት። በእናትሽ እኔ ካንቺ ጋር ያለው ነገር ጨርሳለሁ። አሁን ስላለው ነገር ላስረዳው በእናትሽ አንዴ። ምን ማለት ነው ስላለው? ከሱ ጋር ጨርስና እናወራለን። በቃ ምንድነው ማስረዳሽ? እኔንም እንደዛ ለማድረግ ነበር ያሰብኩት። አሁን እንደዛ ላደርግሽ ነው። ምን ልታመጪ ነው? ሂጂ ህግ አምጪ፣ ሂጂ ህግ አምጪ። ይኸውልህ አቤላ ጤነኛ አይደላችሁም እንዴ እናንተ? ቆይ በአጋጣሚ ነው የሆኑት። ቆይ አንዴ ምን አይነት ራስ ወዳድ ነው? አውራበት በእናትሽ ላስረዳው ለወንድሜ ስለተፈጠረ። ምን አይነት ራስ ወዳድ ብትሆኑ ነው ግን? እንዴ ቀጥልሽ። ይኸውልህ አቤላ እነሱም በድክመቴ ሰዓት ነው ያገኙ። ቅድም እንዳልኩ ምንም በማድረግ በማልችልበት ሰዓት ዓለም ተጨለመብኝ ሰዓት ነው ያገኙ። ያው እነሱም ወደዚህ ስራ ሲከቱኝ ግልጹን አልነገሩኝም። ቀስቀስ እያሉ ነው ጫፍጫፉን እያሳዩ ነው የነገሩኝ እንጂ እኔ ሂጅ ያየሁት ነገር የለም፣ እንትን ያሉት ነገር የለም። እሱ በምን ይጥለፉኝ በምን ማንነት የኔው ቃል አቅም ብቻ ካንተ ስራ ስወጣ በሆነ መኪና ጠበቁ አስገቡኝ። ፊታቸው ማንነታቸውን አላየሁም። ስለ ስራው ነገሩኝ። በሐሳባችን ከተስማማ ብሎ ወረቀት ሰጡኝ። በቃ ያን ችግሩ ባሰብኛ ያለው ነገር ታቆይለ እንዴ የሷ ህመም ሲበረታ ደሞዙ ወር ነው መጠው በቂ አይደለም። ደወልኩላቸው። በቃ ምን ነግረህ ቦታ ሰው ዝም ብለህ ላካሉ እንጂ
በቃ ከሁለት ወር ከሶስት ወር እየተላመደ ስንሄድ ነው ትንሽ ስለ ስራው ዲቴል የነገሩኝ እንጂ ሰው ወዴት እንደሚሄድ አውቃለሁ፣ ወደምን እንደሚያስገቡት አውቃለሁ። ግን በአይኔ ተገኝቼ ያየሁት ነገር የለም። በቃ ሰው ከዚህ ይላካል እዛ ላልኩ ለ666 ኢሉሚናቲና ባሉ የሚገባው ግብር ይገበራል። ግን ከዚህ ሴቶችን በተለይ ሴቶችን በብዛት የሚፈልጉት ድንግል የሆኑ ሴቶችን ምናምን ነገር ነው የሚፈልጉት። እነሱን እያደረኩኝ ምናምን ነገር ወደዛ ልካለሁ። እነሱ ናቸው ስላንተ ማንነት ያውቃሉ መሰለኝ። አሁን ይላማክሪ ነበር ወይ በእናትሽ በቃ ላውራበት። ሂጂ አሳስሪ፣ ተነስተሽ ላውራበት። ሂጂ አሳስሪ፣ ተነሺ። ጤነኛ አይደለም እኮ ሂጂ ከፖሊስ ጣቢያ ሲነሳሽ በቃ አሳስሪ። አንቺ በስልክ ስናወራ ምን ብለሽ ነበር ያወራሽኝ? ንገሪኝ፣ እያናገርኩሽ ነው። አትጩይብኝ ትላለች እንዴ ክፍታፍ። ህሊና የለሽም እንዴ አንቺ? ሴት አይደለሽ? ምን አይነት ቆሻሻ ነሽ? አንተስ ብትሆን ምን አይነት እንትን ያለክ? አሁን ኢላማክሪ ነበርኩኝ አይደለ? በቃ የሆነ ነገር ሆኖ አልኩ። በቃ አላስረዳውና በቃ ጨርሼው ነው ያለን። በቃ ያለው ነገር ይሆናል። አስረዳኝ። እኔ እኮ እየጠየኩህ ነው። ለኔ ማስረዳት ግዴታ አለብህ። እኔ ገደል ግቢ ከፈለግሽ ሂጂ። ውጪ አክሰስ አንተ እንደዚህ ብለህ አፍን እንዳትከፍት እየሰማኸኝ ነው? ጭራሽ ደግሞ እንደበጸጸልሽ እዚህ ጋር መጮሽ ምንም የሚያመጣው ነገር የለም። መጀመሪያ ነበር ማጣራት የነበረብሽ። ምንም ሳታውቂ መጀመሪያ ተስማሚ ነበር። ሁሉ ነገር መጀመሪያ እውነት ማጣራት የነበረብሽ አንቺ ነሽ። ተስማምተሽ ከመጣሽ በኋላ ምን አድርጎ ነው? አሁን ማፍሽ ትከፍቻለሽ እንዴ? ምን አይነት ጭንቅላት ነው ያለሽ? አቤላ ተረጋግተና ናውራ። ትጨቃጨቂያለሽ ደግሞ አታስማምተሽ ነው እኮ አይደል እንዴ? ኧረ እባክሽ ስለ ጉልበት ሲያማክራ ነው። እንደዚህ እንደሆነ አላውቅም አይደል? ማጣራት ነበረብሽ። ተስማማ እኮ እንደዚህ እንደሆነ አላውቅም ነበረ። አንቺ ንግድ ላይ ነው አይደለም የምትሰሪው? ይሄ ነገር ዲቴይል ማጥናት ነበረብሽ። ስታሳዩኝ እኮ ሁሉ ነገር ፋይሎቻችሁ እኮ እውነት ነበር የሚመስሉት አይደል? እኔን ስሚኝ፣ አስፈላጊ የሆኑት ነገሮች ለዳግም ነው ገንዘቡን የላክሽው? ለአንተ ነው የገባው? አዎ ለኔ ነው የላከችኝ። አሁን እዚሁ እንዳለን ገንዘቧን ትመልስላታለህ። ምን ማለት ነው? አካውንቱ ላይ ያለውን አቅም ታይቶ ለሷ ይገባታል። እኔ ከዚህ ነው ጦር ተሳስሬ ነው አይደለ? ይቅርታ አድርግልኝ። አንተ ገለኝ እኔ ከዚህ ነው ጦር ተሳስሬ ነው እኩል ከዛሬ ካወጣችሁ ወጪ ጭምር ከአካውንቱ ላይ ትራንስፈር ይደረግላል እኮ። እኔ ከዚህ ነው ጦር ተሳስራለሁ። ይቅርታ አድርግልኝ። ተሳስረኛል ለመች ኤሩ ለኔ ይገባታል ተብሎ የሚታሰበውን ሰን እንዲያንዳንዱን ያወጣሁትን ወጪ ነው የምፈልገው። ገባክ? እኔ እዛ ጋር ቤተሰብ አስተዳዳሪ ነኝ። እሺ ስላንቺ ቤተሰብ ያገባኝ ገደል መግባት ይችላል። ስለኔ ቤተሰብ አይመለከትም። ገደል መግባት አውቃለሁ እንደማይመለከትህ። ሲጀመር የተቀቃለሁ። ምን ችግር የለውም። ወደ ህግ አካል መሄድ ትችያለሽ። ወደ ህግ አካል እሱ ያደርጋል። ምንም ጥርጥር የለውም። ችግር ምን አመጣው? ምክንያቱም አንድ ነገር ትሰሚኛለሽ፣ ከጀርባ ያሉትም ሲቪል አባላቶች ስላሉ አንድ ባንድ እስካሁን የሚፈጠሩት ያሉትን በብር ምናምን ምልልሶች ነገር የሰሙ ስለሆነ ዝም በል እኮ። ይኸውልህ አሁን በኔ በኩል ያሉት ሰዎች ከማን ጋር ነው በብር አንተ ከማን ጋር ነው በብር የምታስተካክለው? ከማን ጋር ነው? ከማን ጋር ነው? ይሄን ያክል ተረፋፈር አይደለም እንኳን አቤላ። ይሄን ያክል ነው ወይ ላከኝ? እናንተም ጥቅም እኮ ነው። የምን አባ ጥቅም? ተረጋጋ። አንተ ከኔ ጋር ነው በብር የምታስተካክለው? ይሁን አቤል፣ በቃ ከሚሰሩ ሰዎች ጋር ላገናኘህ እኮ ነው ያልኩት። አቤል በቃ እሺ፣ እኛ እንወጣለን ከዚህ ነገር። በቃ አቤል ተረጋጋ። አንዴ ይቅርታ፣ ምን መጠየቅ የምፈልገው ነገር አለ፣ ያልተበራልኝ ነገር አለ። መጀመሪያ ላይ ያስፈረምከኝ ወረቀት ምንድን ነው? እባክሽ ወዳላ ተመለሽ። ስለሷ አላስፈልግም። እባክሽ እንድትለኝ አልፈልግም። በቃ ሂጂና ይሰራኝ። አንቺ ስታወሪኝ የነበረው ምንድን ነው? አናግሪኝ። ፊትሽ ወደዛ ታዙሪ። እያናገርኩሽ ነው። ንቀት ነው እንዴ? ረጅኝ ፊትሽ ወደዛ ታዙሪ። አሁን ላንቺ ምንም ማስረዳሽ ነገር የለም። ዞር በይ ላውራበት። ማለት ምንም ማስረዳሽ ነገር የለም ማለት ዳግም፣ እስኪ ዞር በይ አንዴ ዳግም ላውራበት። አንተ ነው ዳሹ። አትንኪኝ፣ እንዳትነኪኝ፣ አንቺ እንዳትነኪኝ። አባቴን አቤል እንዳስገደለኝ የተለያዩ ፋይሎችን ስልክልኝ ነበር፣ ስታሳየኝ ነበር። ብዙ ቪዲዮዎችን አሳይተኛል። አባቴ ትንሽ ታሞ ሆስፒታል በገባበት ጊዜ በአቤል ዙሪያ ያሉ ሰዎች በአቤል ተልከው እንደገደሉት በዶክተር አማካኝነት ብዙ ቪዲዮዎችን አሳይተኛል። ፌክ ነው በቃ ይሹ ቪዲዮ ውሸት ነው። ፌክ ነው ሁሉም ነገር። ብዙ ፋይሎችን እኮ አሳይተኛል። እኮ ፌክ ነው፣ ውሸት ነበር። በቃ አለቀ። አንቺን ለማታለል ነው ያደረኩት። ምን ታምጫለሽ? ያው ሁሉ በየጊዜው ስታሳየኝ የነበረው ፋይሉ አንቺን ለማጥመድ እና አንቺ ከኔ ጋር እንድትሰሪ ያደረኩት ነገር ነው። አለቀ በቃ። እርስ በርስ የማትግባቡ ሰዎች ናቸው። አንድ ላይ በመመለከትሽ ጉዳይ አቤል ታደረገው ነበር እኮ ስታስረዳኝ የነበረው። በቃ መልስልሻለሁ እኮ። አሁን አፍሽን አትክፈቺ በቃ።
አፍሽን አትከፍቺ። በቃ ዝም በሉ አትንጫጩ። አንተ በስነ ስርዓት የጠየቀው መልስ። አንተ የምን ፋይል ነው ከኔ ጋር አውጥተህ እንትን ስትል ነበር? በየጊዜው ብዙ ፋይሎች እኮ ስታሳየኝ ነበር። ይኸውልሽ ሴትዮ እኔ ስለምታወሪው ነገር አላውቅም። በቃ ውሸትና እንትን አንቺ ከኔ ጋር እንድትሰሪ ነበር። በቃ የዛኔ ምን ሰማ ነበር? አብረን እንድንሰራ ነበር። መረጃ አለኝ፣ ፋይሉ አለኝ፣ የላክልኝ ፋይል አለ፣ ማስረጃ አለኝ። ገባህ አይደለ? ደብና አርገሻዩ አጣብቀሻዩ። ይኸውልሽ ሴትዮ ትሰሚኛለሽ? በየጊዜው የተለያዩ ፋይሎች እየላክልኝ ነበር። የዛኔ አብረሽኝ እንድትሰሪ ያደረኩት ነገር ነው። በቃ አለቀ። ምን ታመጫለሽ? አብረን እንድትሰሪ በቃ የውሸት ፊርማ አሰራኩሽ። የውሸት ጉዳይ ካዲነ ቆይ አላማህ ምን ነበር? እኔና ወንድሜ እንድንጣላ ነበር? ላቤና በቃ ሁሉም ነገር ውሸትና ቅንብር ነበረ። ያው የሚዘጋጅ ፋይል የውሸት ፋይል ነበረ። እሷ አብራን እንድትሰራ ስል የዛኔ ያስፈረምኳት። ግን ተስማምተን ነበር በሰዓቱ አብረን እንደምንሰራ። ካንተ ጀርባ ሆና ብዙ ነገር ለወንድሟ ያልታመነች ለወንድሟ ያልታመነች አትበል። አንተ ነህ አባቴ እንደገደለው አድርገህ እሱ ላይ እንድነሳ ያደረከኝ አንተ ነህ። አብረሽ ልትሰሪ ነበረ። ዛሬ በተንጫጫ አይደለም አብሬ እንድሰራ ያደረከው እኮ ማሳየኝ ቪዲዮዎች ማሳየኝ ፋይል ምክንያት ነው። አባቴን እሱ እንደገደለው አሳምነኸኝ ነው። ስለዛ ቪዲዮ አንተም ታውቃለህ አይደል እንዴ? እጅ ላይ ስለነበረው ቪዲዮ በቃ ሰዎቹን ይኸውልህ አቤላ የግድ እሷን ማጥመድ ነበረብኝ። እሷን ለማጥመድ ደግሞ የግድ ይሄ ቪዲዮ የውሸት ፋይሎች እሷን ማስፈረም ነበረብኝ። በቃ አጋጣሚ መጣው ቤት ስመጣ ብቻዋን ተቀምጣለች። ስላለው ነገር አስረዷት። ግን በአንድ ቀን አላመነችኝም። ተመላልሼ የመጣው ስላንተም ስለ ቤተሰቡም ስለ ሁሉም ነገር ነገርኳት። ያው ከ3 4 ቀን በኋላ ተስማማች። አይ ሁሉም ፈረመችልኝ። ትሰማኛለህ? ያለውን ቪዲዮ አሳየው። በህይወት እንድትጸጸት አደርጋለሁ። ይላ ከዚህ በላይ ጸጸት ለኔ የለም። አባቴን እንዳስገደለ ብቻ እኮ አይደለም ፋይል ያሳየኝ እንዳለ የነገርከኝን ነገር ለምን አትናገርም በግልጽ? የአባቴን ንብረቶች በሙሉ በስሙ ሊያዞር ሂደት ላይ እንደነበር ሁሉ ነገር እኮ ነግረኸኛል አይደል እንዴ? ይሄ ስግብግብነትሽ ነው። ሰማሽኝ? አቤላ ምንም የኔ ስግብግብነት አይደለም። እኔን አንድ ወንድምሽን ብዙ ነገር የሆነልሽን ከማመን ይልቅ አንድ ማታቂውን ሰው አምነሽ ትናንት ከጀርባ ልትወጋ የተነሳች ሴትዮ አምነህ በዚህ ልክ ነው። ሰማሽኝ ነው? እኔ ምንም ወንድሜን ለመውጋት አልተነሳሁም። አንተ ነው ሁሉ ነገር ያደረገው። አታስመስል። ስለተነፋረቅሻለሁ እኔ ተነፋርቄ ያሰርጋለሁ። አሁን ሁለታችንን መጨረሻችን እናውቀዋለን አይደል እንዴ? ስላለቀሽ እኮ የሚቀየር ነገር የለም። እሱ መሲስ በገንዘብ አትደልኝ እየተባለ ያለ ጋዜጠኛው ማን ነው? ምን የተባለ? አቤልን ከርቶታል ከኛ ጋር እየሰራ ነው እየተባለ ያለ ጋዜጠኛ አለ። እሱ ጋዜጠኛ ማን ነው? እኔ ለነገርኩህ በቃ ማውቀውን ነገር ዘርግፌ ነግሬሃለሁ። ከዚህ በላይ ምንም ማውቀው ነገር የለም። እየተባለ ያለው ጋዜጠኛ ማን ነው? አንቃ አስፈራርተኝ ማውቀውን ነገር ነግሬሃለሁ አይደል? ደብድበኸኝ ያለውን ነገር አውርቻለሁ። ለሱ አሁንም ቢሆን ማድረግ እንደምችል ታውቃለህ እኮ። በቃ ታዲያ አፍረጥጬ ነገርኩህ እኮ ከመነሻው እስከ መድረሻው ስለ ሰዎች የምጠይቅ ይሄንን ጉዳይ እያደረገ ያለው ጋዜጠኛ ማን ነው? ይኸውልህ አቤላ ምን አለ መሰለህ፣ ማን ነው? እኔ ያለውን ነገር ነግሬሃለሁ። አሁን እንድታብራራልኝ አይደለም፣ አንድ ባንድ እውነቷን ብቻ ይሄ ነው ብቻ እንድትለኝ ነው የምፈልገው። የምደብቅህም ነገር አይኖርም እኮ። ጋዜጠኛው ማን ነው? ላስረዳህ እኮ ለምን ትቆጣኛለህ? ምን መሰለህ አቤላ፣ እኛ ስራ ላይ ሁሉም ነገር ግልጽ አይደለም፣ ድብብቆሽ ነው። ሁሉም ነገር ግልጽ አይነገርህም፣ ድብብቆሽ ነው የምንሰራው። እኔ በዚህ በኩል ካለፍኩ ከኔ ጋር የሚሰራው ሰው በዚህ በኩል አያልፍም። ስለዚህ ልንተዋወቅ አንችልም። ግን ያው እዚህ ቢሮ ውስጥ ከኛ ጋር የሚሰራ ሰው እንዳለ አውቃለሁ። ግን ማን ይሁን ላውቅ አልችልም። ከኛ ጋር አብሮ የሚሰራና ለኔ የበላይ አለቆች ኢንፎርሜሽን የሚያስተላልፍላችሁ ሰው እንዳውቃለሁ። ግን ማን እንደሆነ አቤላ እኔ አላውቅም። ተነስተህ እንዳደበድበኝ ማን እንደሆነ አላውቅም። ማውቀው እዚህ ውስጥ የሚሰራ ሰው ብቻ እንዳለ ነው ማውቀው። እጄን አልተከላይ ነው። እሱም በምን አይነት መንገድ ማውራት እንዳለብህ የምናየው ይሆናል። ግልጽ ነው አይደለም? አቤላ ማውቀውን ነገር ነግሬሃለሁ። አንቺም ደግሞ እስከዛሬ የሰራሻትን ስራ አንድ ባንድ የእጅሽን የምታገኝ ይሆናል። ግልጽ ነው።
እሱ እኮ ነው ነገር እንዳደረገ። እሺ እንግዲህ ውድ ቤተሰብ ማትረዳኝ ከኔ ጋር ምንም እሱ ነው በቃ በውሸት ፋይል ያሳመነኝ። ከኔ ጋር ምንም የምታወሩ ነገር የለም። ሰማሽኝ? እኔ አባትሽ ገዳይ የሰማሽ ነው። እኔ አባትሽ ገዳይ ስለሆንኩኝ ሁሉ ነገር እሱ ስራ ነው። እሱ ነው ያሳመነኝ። አቤል ዝም በይ፣ ከኔ ጋር ምንም እንዳታወሪ። አንተም ብትሆን ዝም በይ። ለምንድን ነው ማትረዳኝ? አቤል ምንም ታስረዳኝ። ይኸውልህ አቤል በቃ እኔ ዛሬ ካወቅኩ አይቀር መጨረሻ እስር ቤት ነው። ወቀው መታሰሪያ አይቀርም በዛ ማለት በዚህ። ግን አንተ ምን እንድትሆን አልፈልግም። ባለውለታዬ ነህ። ብዙ ነገር አድርገህልኛል። ዛሬም ሳይሆን ትላንት መናገር የምትፈልገው እሱ ነው አይደለም? ቢያንስ ድሉ እንዳወራ አስጠኝ። ትላንት ብዙ ነገር አድርገህልኛል። ያው እነዚህ ሰዎች እዚህ ቢሮ ውስጥ ካለ ሰው ጋር ይሰራሉ። ከዚህ ቢሮ ካለ ሰው ጋር ይሰራሉ ማለት እኔ አሳልፌ ሰጥቻለሁ አይደለ? እዚህ ቤት ያሉትን ፋይሎች አውጥቼ ሰጥቻለሁ አይደለ? የምሰራውን ስራ ነግሬሃለሁ አይደለ? እኔ ከምሰራው ደግሞ እሱ አንድ ጥፍ ከፍ አድርጎ ነው የሚሰራው። ስላንተ ያለውን ፋይል ለነሱ ይሰጣቸው ማለትም ነገ ከነገ ወዲያ ዙሪያ ጥምጥም አንተ ጋር ነው የሚመጡት። አንተ ጋር መጥቶ ደግሞ እስከዛሬ እንዳደረግናቸው ሰዎች በቀላሉ ሊለቁ አይደለም። አንተን እስኮዳኛው ለማሰናበት ነው ትልቁ ታርጌታቸው። እኔን በዚህ ልጅ አደረጉን፣ አልተሳካልንም። ዛሬ ያለቀ እኔን ያስከኝ እዚህ ጋር ቆምከኝ ነገር ግን ይሄ ልጅ ለመያዝ ይሄ ልጅ እጅ ከፍንጅ ለመያዝ ረጅም ርቀት የት ነበር የምትገናኙት? ነገርኩህ እኮ እኛ ስራችን ሚስጥር ነው። እዚህ ቢሮ ሰው የሚሰራ ሰው ግን እንዳለ አንተ ነገሩን እንትን አትበል። እያወሳሰብኩብህ እኮ አይደለም ነገርኩህ። አሁን የት ነው የምትገናኙት? ትገናኛላችሁ አትገናኙ? ከሱ ጋር በአካል አንገናኝም። በቃ የቀሩትን ነገሮች እኔና አንተ ከካሜራ ጀርባ እናወራለን። ግልጽ ነው? እሺ እንግዲህ ውድ ቤተሰቦቼ ያው እስካሁን የተከታተላችሁት ፕሮግራም ይሄን ይመስል ነበር። አሁንም በድጋሚ ማለት የምፈልገው ማንም ሆን ከማን በተደጋጋሚ ብያለሁ፣ የተባልከው ጋዜጠኛ በምን አይነት መንገድ ልንገናኝ እንደምችል አላውቅም። ግን እርግጠኛ ነኝ መቼም እንደዚህ ስራ ሰራለሁ፣ ህዝቤን አገለግላለሁ እያልክ እየተወራው እንዳለው አይነት ስራ ላይ ተሰማርተ ያለ ሰው ከሆንክ እንጃ ምን አይነት መልስ መስጠት እንዳለብኝ አላውቅም። ሄለን ያልሽኝ ስምሽ አይደለ? ሄለን አንቺ ሙሉ ለሙሉ ሲቪል ፖሊሶች መጠየቅ ያለባቸውን ነገሮች ይጠይቁሻል። አንቺ መመለስ ያለብሽን እስከዛሬ የፈረምሻቸውም ያደረግሻቸው ነገሮችም ካሉ ከነሱ ጋር ተገቢ በሆነ መንገድ ጨርሰሽ ከኔ ጋር እድሉን ለማውራት ከቻለን መደረግ ያለበትን ነገር ራሴ ጋርም አውርተህ ማለት መደረግ ያለበትን ነገር ሳፖርት አድርግሻለሁ። እሱ የወሰደውን ገንዘብ እነሱ በህግ መንገድ እንግዲህ ይተባበሩሻል። እዚህ የሚተባበሩሽ ከጎንሽ የሚሆን ሰው አለ? አሁን አብሮኝ የመጣ ሰው እንኳን የለም። አብረሽ የመጣ ማንም ሰው የለም? አዎ ያው ስለ ስራ ጉዳይ ስለሆነ እህቴንም እዛ አስቀምጫት ነው የመጣሁት። በቃ የኛ ሰዎች ከሌላም ያደርጉልሻል። አስፈላጊ የሆነም የሚያስፈልጉሽን አንዳንድ እንትኖች ከበር ያደርጉልሻል። በጣም ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ቀጣይ እስከምንገናኝ ድረስ ተነሱ።